ዩቲዩብ የዛሬ ዓመት ነበረ የጀመርኩት እና በሰዓቱ ቪዲዮዎችን ኮንሲስተንትሊ ፖስት አደረግ ነበረ። ከኔ የሚጠበቀውን ነገሮች በሙሉ አደረግ ነበር። ነገር ግን የምለቃቸው እያንዳንዱ ቪዲዮዎች ቪው አያገኙም ነበር፣ ከ100 ቪው በላይ አያገኙም ነበርና የሆነ ያልተረዳሁት መረዳት ያለብኝ ነገር እንዳለ አሰብኩኝና ለትንሽ ጊዜ ዩቲዩብን አቆምኩት። ከዛ በኋላ ፍሪላንሱ ላይ በደንብ ማተኮር ጀመርኩኝ። በሰዓቱ እንዳጋጣሚ ሆኖ ኢንተርናሽናል ክላይንቶችን አፕወርክ ላይ ያገኘው። ከእነሱ ጋር በምሰራበት ሰዓት የሚሰሩት በእያንዳንዱ ነገር በጣም ኦርጋናይዝድ ናቸው። ስቴፕ ባይ ስቴፕ ፍሎ ነበረው እያንዳንዱ የሚሰሩት ነገር ማለት ነው። ብዙ ነገር ተማርኩኝ። በሆነ መንገድ ዩቲዩብን በደንብ አንደርስታንድ አደረግኩት ማለት ነው። በዛሬ ቪዲዮችን ኢትዮጵያ ውስጥም ውጭ ሀገርም የምታውቋቸው ትልልቅ የሚባሉ ዩቲዩበሮች እንዴት ስክሪፕታቸውን እንደሚጽፉ ስቴፕ ባይ ስቴፕ የማሳያቸው ይሆናል። በፈርስቷ ለምንድን ነው ስክሪፕት መጻፍ ያለብን የሚለውን ሪዝን እናያለን ማለት ነው። ኢን ዘ ኔክስት ደግሞ ማንኛውም ስክሪፕት ሲጻፍ መግባት ያለባቸውን 4 ሜጀር ነገሮች እናያለን። በጣም ኤክሳይትድ መሆንበት አንድ ነገር ደግሞ ፕራክቲካሊ ደግሞ የተማርናቸውን ነገሮች ደግሞ ፕራክቲካሊ እናያለን። ዜን እኔ የምጠቀምበትን ከተለያዩ ሰዎች ያገኙትን እኔም ራሴ እንትኖችን ጨምሬበት የምጠቀመው ፍሬምወርክ አለ። እሱን ፍሬምወርክ ሼር ማድረጋቸው ይሆናል ማለት ነው። ይሄን ቪዲዮ ስሰራ ዝም ብዬ ከመሬት ተነቺ ሳይሆን አሁን በማሳያችሁ ክሊር በሆነ ፍሬምወርክ በተለያዩ ኢንተርናሽናል ቻናሎች ከሚሊየን ቪው በላይ ከ500,000 ቪው በላይ ማግኘት ችያለሁ። ይሄንን ቻናል እንኳን ስትመለከቱት ከ8 ወር በኋላ ተመልሼ ከመጣሁ በኋላ በለቀኳቸው በሁለቱ ቪዲዮዎች ከ60,000 በላይ ቪው ከ2,000 በላይ ሰብስክራይበሮችን አግኝቻለሁ። ስለዚህ ዩቲዩብ ላይ በጣም ሲሪየስ ከሆናችሁ ይሄ ቪዲዮ እንዲያመልጣችሁ አልፈልግም። እያንዳንዱ ነገር ፕራክቲካል ለማድረግ እሞክራለሁ። ሃይ ኢዮስያስ እባላለሁ። አፕወርክ ላይ ከ4 በላይ ከሚሆኑ ኢንተርናሽናል ክላይንቶች ጋር በዩቲዩብ ሪሰርቸርነት እና ማናጀር አብሬ ሰርቻለሁ። አሁን ላይ ደግሞ የራሴን የተለያዩ ኢንተርናሽናል ቻናሎችን ራን እያደረኩ እገኛለሁ። እንኳን ደስ አላችሁ። ከዚህ ቪዲዮ በኋላ ማንኛውም ቫይራል ስክሪፕት እንዴት አድርጋችሁ መጻፍ እንዳለባችሁ ትማራላችሁ። አሁን ኖትቡካችሁና እስክሪብቶቻችሁን ይዛችሁ ወደ ቪዲዮ። ለምንድን ነው ስክሪፕት የምንጽፈው? ምክንያታችን ሪዝናችን ምንድን ነው የሚለው እንመልከት። ምክንያቱም ሪዝኑን በደንብ ካወቅ ነው ከዚህ በኋላ የምናያቸው ኮንሰፕቶች ሞር ስለሚቀልልም ማለት ነው። ለምሳሌ አንድ ዜና ቻናል ብታስቡት፣ ለምሳሌ ፋና ቲቪን ብታስቡት፣ ፋና ቲቪ ኒውስ ያቀርባል አይደለ? ኒውስ የሚያቀርቡ ጋዜጠኞች ሁሌ ምን ይዛሉ? እጃቸው ላይ ወረቀት ይዛሉ ዜና ሲያነቡ አይደለ? ለምንድን ነው ወረቀት የሚይዙት ዜና ሲያነቡ ስንል ምን ለመሆን ነው? ኦርጋናይዝ ለመሆን ነው አይደለ? ኦርጋናይዝ ይሆናሉ። ኦርጋናይዝ መሆናቸው ራሱ ለምን አስፈለገ የሚለውን ደግሞ ስንጠይቅ ኦርጋናይዝ ካልሆኑ የተሳሳተ ፎልስ የሆነ ኒውስ ለህዝቡ ያደርሳሉ። ፎልስ የሆነ ኒውስ ለህዝቡ አደረሱ ማለት ህዝቡ ላይ ያላቸውን ትረስት ያጣሉ። ህዝቡ ላይ ያላቸውን ትረስት ማጣታቸው ደግሞ ምንድን ነው ጉዳቱ ብለን ስንል ኦዲየንስ ከነሱ ይርቃል። ኦዲየንስ የእነሱን ቻናል ማየት ያቆማል። ታዲያ ይሄ ለምንድን ነው ማቆሙ? ኦዲየንሱ ማቆሙ ለምንድን ነው ጉዳቱ ብንል ደግሞ ምን ያደርጋሉ? ባንክራፕት ያደርጋሉ ወይም ደግሞ ይከስራሉ አይደለ? አት ዘ ኤንድ ኦፍ ዘ ዴይ እነዚህ ቻናሎች እነዚህ ቲቪዎች የሚቋቋሙት ለፕሮፊት ነው። ዜና የሚያቀርቡ ቻናሎች ምንድናቸው? በራሳቸው ቢዝነስ ናቸው። ዛሬ የምነግራችሁ ወደፊትም የምነግራችሁ ከዚህ በኋላ እንድታስተውሉት የሚፈልገው ነገር ዩቲዩብ ቢዝነስ ነው። ላይክ ልክ እንደኛ ሀገር ኮንቴክስት ግዴታ አንድ ሰው የሆነ ሱቅ ከፍቶ መቀመጥ የለበትም። የሆነ ነገር በደንብ ሰርታችሁበት ገንዘብ እያመጣ እስከሆነ ድረስ ዩቲዩብ ቢዝነስ ነው። ስለዚህ ኦርጋናይዝድ መሆን አለባችሁ። ቢዝነስ ከሆነ ድረስ ደግሞ የሚያዩት ሰዎች እናንተ ላይ ትረስት እንዲፈጥሩ ኦርጋናይዝድ መሆን አለባችሁ። አት ሴም ታይም ሆቢም ነው። ለምሳሌ ማስተማር ስለምወድ አስተምራለሁ፣ ግን ደግሞ አት ሴም ታይም ደግሞ ቢዝነስም ነው፣ ምክንያቱም ገንዘብ እየሰራሁበት። ስለዚህ እናንተ በአይምሯችሁ ማሰብ ያለባችሁ እየሰራችሁ ያላችሁት ቢዝነስ እንደሆነ ካሰባችሁ ሞር ኦርጋናይዝድ መሆን ይጠበቅባችኋል። በዚህኛው ሪዝን ነው ዩቲዩብ ስክሪፕት የምንጽፍበት ምክንያቱ ማለት ነው። ኦኬ አንዴችኛዋ እናጥፋትና አሁን ደግሞ ማንኛውም ስክሪፕት ሲጻፍ መግባት ያለባቸውን 4 ነገሮች እንመለከታለን። ማንኛውም ቻናል የምታውቋቸው ማንኛውም ቻናሎች የሚከተሏቸው 4 ነገሮች ናቸው ኤቭሪ ስክሪፕት ላይ ማለት ነው። የመጀመሪያው ሁክ ነው። ሁክ ስንል የቪዲዮችሁ 1 ደቂቃ ነው። ይሄኛው ፓርት በጣም የምትፈተኑበት ፓርት ነው። የቪዲዮችሁን ሙሉ ሀሳብ በ1 ደቂቃ የምትናገሩበት ፓርት ነው። ኦዲየንሳችሁ ለምንድን ነው የእናንተን ቪዲዮ ማየት ያለበት የሚለው የምትናገሩበት ፓርት ነው። ሁክ ፓርቷ ማለት ነው። እዚህኛው ሁክ ፓርት ላይ በደንብ ካልሰራችሁ ከዚህ በኋላ የምትጠቀሟቸው ነገሮች በሙሉ እንትን አያረጉም። ስለዚህ እቺ ሁክ ፓርቷ ከኦዲየንሶች አቴንሽናቸው የምትይዙበት። ሁክ ማለት መንጠቆ ማለት ነው። ልክ እንደ አሳ ማጥመጃ ጫፍ እንዳለው ማለት ነው። ያው ሰዎችን አጥምዷቸው ሳይሆን የእናንተ ቪዲዮ ላይ ለምን መቆየት እንዳለባቸው አሳምኗቸው። የምታሳምኗቸው ደግሞ በሙሉ ቪዲዮ አይደለም፣ በ1 ደቂቃ ውስጥ የእናንተን ቪዲዮ እንዲያዩ ለሰዎች ማሳመን አለባችሁ። ስለዚህ እቺ ሁክ ፓርቷ በጣም ሜጀር ፓርት ናት። ለምሳሌ ሾኪንግ ትሩዝ እና ስቴቶችን መጠቀም ትችላላችሁ። በዛሬ ቪዲዮ
ቪዲዮዎቻችን ለምሳሌ በቀን ዩቲዩብ ላይ 20 ቢሊዮን ቪዲዮዎች ፖስት ይደረጋሉ ብል ይሄ ሾኪንግ ትሩዝ ነው አይደል? ብዙ ሰው ያስደነግጣል። በዋነኝነት ሾኪንግ ትሩዝ እና ስቴት መጠቀም ትችላላችሁ። አንዳንዴ ደግሞ ምን እያወሩ ነው እንዲሉ ማድረግ ትችላላችሁ። ሰዎች ምን እያወሩ ተቃራኒ ነገር ማውራት ትችላላችሁ። የሆነ ሰዎች እንዲጓጉ ማለት ምንድን ያለው ምን እያደረገ ነው የሚለውም ማለት ነው። ሌላኛውም ሚስ ዳይሬክቲንግ ነው። ከዚህ ጋር ትንሽ የሚመሳሰል ነገር አለው። ሁለተኛው ደግሞ ማንኛውም ስክሪፕት ላይ መግባት ያለበት አብሶ ፌስ ቻናል የምትሰሩ ከሆነ እንደኔ ፊታችሁን እያሳያችሁ የምትሰሩ ከሆነ ኢንትሮ መጠቀም ትችላላችሁ። ኢንትሮ ላይ በዋነኝነት አንደኛው ራሳችሁን ማስተዋወቅ ነው፣ ማን እንደሆናችሁ መናገር ነው። ሁ ዩ በቃ እናንተ ማናችሁ የሚለውን መናገር ነው። ሁለተኛው አውቶሪቲ ካላችሁ ከዚህ በፊት የሰራችሁት ነገር ካለ አውቶሪቲያችሁን ሼር የምታደርጉበት ማናችሁ የሚለው ለምሳሌ ዩኒቨርሲቲ ተማሪ ትሆኑ ትችላላችሁ። ላይክ ዩኒቨርሲቲ ተማሪ ሼር ለማድረግ ነው። የሆነ ኮንሰፕት የሆነ ቢዝነስ ነው ምሳሌ የሆነ ነገር ሼር ለማድረግ ነው። ዜን ደግሞ አውቶሪቲ ካላችሁ ደግሞ አውቶሪቲያችሁን ሼር ማድረግ አለባችሁ። ከዚህ በፊት የሰራችኋቸው ነገሮች ካሉ ያሳደጋጇቸው ነገሮች ካሉ እነሱን መጥቀስ ይጠበቅባቸዋሉ። ኢንትሮ ላይ ብዙ ጊዜ ለፌስለስ ቻናሎች አላየውም፣ መጠቀም ትችላላችሁ። እኔ ሞስትሊ ግን ለፌስለስ ቻናሎች አላየውም። ሶስተኛው ላይ ደግሞ ቦዲ ፓርት ነው። በጣም ብዙ ሰው የማየው ስህተት ሁኩ በደንብ ይሰራል፣ በደንብ ራሳቸውን ያስተዋውቃሉ፣ ተምሌሉም በደንብ ይሰራል፣ ቪዲዮ ስትራክቸሩ በደንብ ይሰራል። ነገር ግን ቦዲ ላይ ወይም ቫሊዩ ላይ ብዙ ሰው ሳይ ቫሊዩ ዜሮ ነው። ቦዲ ማለት ቫሊዩ ማለት ነው። ለሰዎች የምትሰጡት ቫሊዩ የምታስተምሩት ማለት ነው። ለሰዎች የምታስተላልፉት ቫሊዩ ትክክለኛ ቫሊዩ መሆን አለበት። ላይክ ቪው ለማግኘት ብቻ ብላችሁ መስራት የለባችሁ። እያንዳንዱ የምትሰሯቸውን ነገሮች ኦርጋናይዝድ ሆናችሁ መስራት አለባችሁ። ተረዳችሁኝ አይደለ? ኦርጋናይዝ ሆናችሁ ከሰራችሁና ኦዲየንሳችሁ ትክክለኛ ቫሊዩ ካገኘ ትረስት ታገኛላችሁ። ገብቷችኋል አይደለ? ስለዚህ ልክ ሁካችሁ ላይ ተምሌላችሁ ላይ እንደምትጨነቁት ለሰዎች የምታስተላልፉት መልእክት ላይ ኦርጋናይዝድ ሆናችሁ ለመቅረብ ሞክሩ። መጀመሪያ ተነጋግረናል እዚህ ጋር ዩቲዩብ ኢዝ ቢዝነስ ጋይስ። ቢዝነስ ይሰራ ደግሞ እስቲ ዝም ብላችሁ ባይምሯችሁ አስቡትና ትምህርት ቤት ልከፍቱ አሰባችሁ እንበል። የሆነ ሰው የሆነ ትምህርት ቤት ሊከፍት አሰበ። ገንዘብ ይዞ ዝም ብሎ ቢዝነስ የሚከፍት ይመስላችኋል? አይከፍትም። ለምንድን ነው ቢዝነስ ቀጥታ የማይከፍተው? ምክንያቱም ገንዘብ ስለሚያወጣበት አይደል? ዩቲዩብን በነፃ ልትጀምሩ ትችላላችሁ። አካውንት ከፍታችሁ ራንደምሊ ቪዲዮ ልትሰሩ ትችላላችሁ። ነገር ግን ቢዝነስ ነው ጋይስ። አት ዘ ኤንድ ኦፍ ዘ ዴይ ገንዘብ ታገኙበታላችሁ። አት ዘ ኤንድ ኦፍ ዘ ዴይ ትሩ የሆነ ብራንድ ትገነቡበታላችሁ። ስለዚህ የምትሰጡት ቫልዩ ላይ በደንብ መጨነቅ አለባችሁ። ላይክ የሆነ ቪው ለማግኘት ምናምን ሳይሆን በደንብ መስራት ያለባችሁ ትክክለኛ የሆነ ከልባችሁ የሆነ የሰራችሁትን ነገሮች ሼር አድርጋችሁ ትሩ የሆነ ነገር ማግኘት ነው። ማዝናናት ከሆነ ሰዎችን በትክክለኛው መንገድ ማዝናናት፣ ማስተማር ከሆነ በትክክለኛው መንገድ ቫልዩ መስጠት። አንደርስታንድ አድርጋችሁኛል ብዬ ያስባል። ስለዚህ ዩ ሃቭ ቱ ኮንሲደር እቺ ቫልዩ ፓርት ላይ ቦዲያን ፓርት በጣም ኮንሲደር ታደርጉባት ይገባል። ኢንዘላስት የመጨረሻው ላይ ደግሞ ኮል ቱ አክሽን ወይም ደግሞ ሲቲኤ የምንለው ወይም ደግሞ ሲቲኤ ማለት ኮል ቱ አክሽን ማለት ነው። ኮል ቱ አክሽን ማለት ምን ማለት ነው? ኦዲየንሱ ቪዲዮን አይቶታል፣ ወዶታል። ምን ያርግ? ላይክ ያርግ፣ ሰብስክራይብ ያርግ፣ ምን ያርግ የሚለውን ነገር የምትናገሩበት ፓርት ነው እቺ ኮል ቱ አክሽን የምትለዋ ማለት። ሰዎች ምን እንዲያደርጉ የምትፈልጉት ይሄንን ኮል ቱ አክሽን ግዴታ መጨረሻ ላይ ሳይሆን በመሀልም መክተት ትችላላችሁ፣ በየቪዲዮ መሀላችሁ ማለት ነው። ቪዲዮአችሁን ከሰራችሁ በኋላ ቫልዩ ትራንስፈር ካረጋችሁ በኋላ ስለ ማንነታችሁን ከተናገራችሁ በኋላ ሊሆን ይችላል ሰብስክራይብ እንዲያደርጉ ምን ማድረግ መጠየቅ ሰዎችም ማለት ነው። ቢዝነስ ነው ብለናል ዩቱብ። አሁንም እያንዳንዱን ከቢዝነስ ጋር ነው ማገናኝላችሁ። ዩቱብ ቢዝነስ ነው ብለናል። ቢዝነስ ከሆነ ድረስ ደግሞ የሆነ ቢዝነስ መሸጥ አለበት አይደለ? ከተሰራ እናንተም ቫልዩ እስከሰጣችሁ ድረስ ራሳችሁን መሸጥ አለባችሁ። ሰብስክራይብ መደረግ አለባችሁ፣ ላይክ መደረግ አለባችሁ። በዚህ አጋጣሚ ግን እዚህ ድረስ እያያችሁ ሰብስክራይብ አለማድረግ ይከብዳል። አሁን ሰብስክራይብ አድርጉ። እነዚህ አራቱ ፍሬምወርኮች ማንኛውም ቦታ ላይ ስትሄዱ የምትጠቀሟቸው ናቸው። ሁክ፣ ኢንትሮ፣ ቦዲ እና ኮል ቱ አክሽን። አንዴች እናጥፋትና ፕራክቲካሊ ደግሞ እንዴት መስራት እንዳለባችሁ ስቴፕ ባይ ስቴፕ አሳያችኋል። አሁን ደግሞ እንዴት ነው ፕራክቲካሊ ስክሪፕት የምንጽፈው የሚለውን እናያለን። እዚህ ጋር ያው እኔ የምጠቀምበት ፍሬምወርክ አለ። እሱን ፍሬምወርክ አሳያችኋለሁ። ፍሬምወርኩ ITTH የሚል ፍሬምወርክ ነው። ሰው መጀመሪያ ቪዲዮ ስሰራ የምነሳው ከአይዲያ ነው። መጀመሪያ መነሳት ያለባችሁ እናንተም ከአይዲያ ነው። መጀመሪያ አይዲያ ነው የሚፈለገው። የቪዲዮ አይዲያ ካገኛችሁ በኋላ ይህንን አይዲያ ወደ ታይትል ትቀይሩታላችሁ። ሁለተኛው እችኛዋ ታይትል ናት። ዜን ይህን ለዚህ ታይትል ደግሞ ምን ትሰሩለታላችሁ? ተምብሌል ትሰሩለታላችሁ። ተምብሌል ይሰራለታል። ኢን ዘ ላስት ሁክ ይጻፋል። የምከተለው ይህን ፍሬምወርክ ነው። እንዴት እንደሆነ አሳያችኋለሁ። የብሶ የማየው ችግር ዳይሬክትሊ ስክሪፕት ወደ መጻፍ ነው የሚሄደው። ብሶ ስክሪፕት ይጀምራል፣ በቃ መጻፍ ይጀምራል፣ ከዛ ወደ ቪዲዮ ነው የሚሄዱ። እንደዛ ግን ማድረግ የለባችሁ። መጀመሪያ ላይ ዩቱብ ላይ ኦልሬዲ የሰሩ አይዲያዎች እነማን ናቸው የሚለውን አይዲያዎችን ሊስት ማድረግ መጀመሪያ አይዲያ ሊኖራችሁ ይገባል። የቪዲዮ አይዲያ ማለት። ከዛ ይሄን አይዲያችሁን ደግሞ ወደ ታይትል ትቀይሩታላችሁ። ለዚህ ታይትል ተምብሌል ይሰራል። ከዛ በኋላ ነው ስክሪፕት የሚመጣው።
ስለዚህ ስክሪፕታችሁን መጨረሻ ላይ ነው መጻፍ ያለባችሁ። ኤግዛምፕል ፕራክቲካል እናርገውና ለምሳሌ እኔ ቪዲዮ ልሰራ አሰብኩኝ። ቪዲዮ ልሰራ ያሰብኩት ስክሪፕት እንዴት መጻፍ እንዳለባችሁ ነው። ይሄ አይዲያ ነው። ይሄንን አይዲያ መጀመሪያ ወደ ታይትል ቀየርኩት። ወደ ታይትል ስቀየረው ለምሳሌ ዩቲዩበሮች የደበቋቸው አልኩት። ታይትሉ ይሄ ታይትሉ ነው። ከዛ ለዚህ ታይትል ደግሞ እና ለዚህ ቪዲዮ አይዲያ ደግሞ ተምብሌል እሰራለሁ። ከዛ በኋላ ሁኩን እጽፈዋለሁ። ሁክ ማለት እዚህ ጋር ተነጋግረናል። የቪዲዮዎቹ መጀመሪያ 1 ደቂቃ ሁክ ናት። እቺ 1 ደቂቃ በእጅ ነው የምትጻፈው። ምክንያቱም ነግሬያቸዋለሁ፣ አቅማችሁ የምትፈተንበት ፓርት ናት። የሙሉ ቪዲዮዎቹን አይዲያ በ1 ደቂቃ የምትናገሩበት ፓርት ስለሆነ ይሄኛው ሁኩ እጅ በእጅ ይጻፋል። ከዛ ግን ዮሲ እንትኑ እንዴት ነው የምታደርገው? ላይክ ሙሉ ስክሪፕትስ ምን እናርግ? ሙሉ ስክሪፕት አልጽፍም። እኔ ፌስ ቻናል ስሰራ ሙሉ ስክሪፕት አልጽፍም። ምንድነው የማደርገው? ወይ አይዲያዎቼን እዚህ ጋር በምታዩት መልኩ እንደዚህ አደርገዋለሁ፣ ወይ ደግሞ ሊስት ነው የማደርገው። መጀመሪያ ይሄን አስተምራለሁ፣ ከዛ ይሄን አስተምራለሁ፣ ከዛ ይሄን አስተምራለሁ፣ ከዛ ይሄን አስተምራለሁ። ወይ ሊስት አደርገዋለሁ፣ ወይ ደግሞ በእንደዚህ አይነት ወይ ፍሬምወርክ አስይዘዋለሁ። አይዲያዎች አይምሮቼ ላይ የምናገራቸው ነገሮች ካሉ በእንደዚህ አይነት ወይ ፍሬምወርክ አስይዤ ፕሬዘንት ለማድረግ እንዲመቼ ማለት ነው። ብዙ ጊዜ ትልልቅ ቻናሎችንም ስመለከት ሙሉ ስክሪፕት አይጽፉም። ምክንያቱም የሚያወሩት ከሰው ጋር ስለሆነ ኦተንቲክ መሆን አለባቸው አይደል? የሆነ እንደ ሮቦት እንድትሰሙኝ አልፈልግም። የሆነ ስክሪፕት በቃሌ ይዤ ምናምን እንደ ግጥም ልል አልፈልግም። ኦተንቲክ መሆን አለብኝ። ከልቤ ነው መናገር ፈልገው። ስለዚህ እያንዳንዱ ስክሪፕት በእጅ አልጽፈውም። ሁክ ፓርቷ ግን በደንብ መጻፍ አለባት። እቺን ሁክ ፓርት በደንብ አስተካክላችሁ ከጻፋችሁ ቪዲዮአችሁ በጣም አሪፍ ይሆናል። ኦልሬዲ የምትናገሩትን ነገር ስለምታውቁ ኦልሬዲ እያያችሁ ስለሆነ የምታወሩት አሪፍ ይሆንላችኋል። ስለዚህ ይሄኛውን ፍሬምወርክ የምከተለው ITTH ለራሳችሁ መውሰድ ትችላላችሁ። አማርኛ ፌስለስ ሰርቼ አላውቅም። በዚህ አጋጣሚ አማርኛ ፌስለስ የምትሰሩ ልጆች እንዴት ነው ስክሪፕታችሁን የምጽፉት የሚለውን ኮሜንት ላይ ሼር ብታደርጉን ደስ ይለናል። እንግሊዝኛ ቻናል ደግሞ ያላችሁ አውቶሜሽን የምትሰሩ ከሆነ ከዚህ በፊት አሳይቻለሁ እንዴት ስክሪፕት እንደሚጻፍ፣ እንዴት ያንን ደግሞ አውቶሜት እንደምታደርጉት ከዚህ በፊት ቪዲዮ አለ እዚህ ጋር አስቀምጥላችኋለሁ። እሱ ቪዲዮን ማየት ትችላላችሁ ማለት ነው። በዋነኝነት ግን እናንተ ስክሪፕት የምንጽፍበት ሪዝን ዩቱብ ቢዝነስ ነው። እነዚህን 4ቱን ፍሬምወርኮች እንዳትረሱ፣ ሁክ፣ ኢንትሮ፣ ቦዲ እና CTA ዜን። ይሄንን ፍሬምወርክ መጠቀም ትችላላችሁ። ከአይዲያ ተነሱ። ሁሌም የሆነ አይዲያ ፈልጉ። ኦልሬዲ ዩቱብ ላይ የሰራ አይዲያ፣ ያንን አይዲያ እንዴት አድርጌ ጥሩ ላደርገው እችላለሁ። ከዛ ታይትል ስሩ፣ ከዛ ተምብሌል፣ ከዛ ሁኩን ጻፉና ከዛ ስክሪፕታችሁን ወይም ደግሞ ቫሊዩ የምትሰጡት ፓርት እዚህ ጋር ቦዲ ላይ ወይም ቫሊዩ ላይ የምትሰጡትን ደግሞ በተቻላችሁ አቅም ክሊር አድርጋችሁ ለእናንተ በሚገባ መልኩ ስቴፕ ባይ ስቴፕ ዘርዝራችሁት ለኦዲየንሶቻችሁ ማቅረብ ትችላላችሁ ማለት ነው። አይ ቲንክ የዚህ ያለ ቪዲዮችን በጣም እንደጠቀማችሁ ተስፋ አደርጋለሁ። ከዚህ በኋላ ያው ስክሪፕታችሁን ስትጽፉ ኦርጋናይዝ ለመሆን ሞክሩ። ምክንያቱም ቢዝነስ እየሰራችሁ ስለሆነ ዩቱብ ላይ ከዚህ በላይ በጣም ኢንተረስትድ ከሆናችሁ ከዚህ በፊት የአቤል ብርሃኑ የዩቱብ ሚስጥሮች የሚለውን መጽሐፍ ሪቪው አድርጌዋለሁ። እሱ ቪዲዮ ላይ እንገናኝ።